ትዳሬን ለማፍረስ ሳይሆን ለማቅናት በተነሳውበት ጊዜ ለትዳሬ በአግባቡ መጸለይ በጀመርኩበት ጊዜ ጥያቄዎችን መጠየቅ በጀመርኩኝ ጊዜ እግዚአብሔርን ማስተዋል ስጠኝ፣ ጥበብን ስጠኝ። ምክንያቱም ትዳር ከባድ በጣም ከባድ ነው፣ ቀላል ነገር አይደለም እና ብዙ ጊዜ አውቀንም ይሆን ሳናውቅ አንዳንድ ጊዜ በመካከላችን ከሚመጣ ግጭትና ሰላም ማጣት የተነሳ በቃ ጥየው ብሄድስ ምን ያደርግልኛል፣ ትቼስ ብሄድስ ሰላሜ ይበልጣል ብለን የምናስብበት ወቅት አለ አይደለ? ለረጅም ጊዜ በትዳር ውስጥ የቆያችሁ ሰዎች ይህንን ፊሊንግ ታውቁታላችሁ። በጣም ብዙ ዓመታትን ያስቆጠራችሁ ማለት ነው። ትዳር እንደ ቀጥ ብሎ የሚያድግ ዛፍ አይደለም። ትዳር ውጣ ውረድ አለው። አንዳንድ ጊዜ ደስታ አለው፣ አንዳንድ ጊዜ ደግሞ ሀዘን አለው፣ አንዳንድ ጊዜ እንደዚህ እየወጣ እየወረደ የሚሄድ ነገር ስለሆነ ማለት ነው እና ጥበብ በጎደለኝ ሰዓት ምንድነው የሚታየኝ የነበረው? ትቶ መሄድ ነው። በቃ እኔ ባሌ አይወደኝም፣ ባሌ አይንከባከበኝም፣ ባሌ እንደዚህ ያደርግልኝም፣ ባሌ ከባሌ ሁሉን ነገር በምፈልግበት ወቅት ማለት ነው እና እግዚአብሔር ግን አንድ ቃል ሰጠኝ ወይንም ደግሞ አስተማረኝ። አንድ ነገር ምንድነው መሰላችሁ? ባሌ በጣም እንደ ጠላት በማይበት ሰዓት ማለት ነው ከብዙ ዓመታት በፊት እና ምን የሚል ቃል መሰላችሁ? ምሳሌ ላይ ነው ያለው ቃሉና የሰው ልጅ አካሄዱ እግዚአብሔርን ደስ ያሰኘው እንደሆነ በሱና በጠላቱ መካከልስ እንኳን ሰላምን ያደርጋል ይላል። በሱና በጠላቱ መካከል እንኳን ሰላምን ያደርጋል። የሰው ልጅ አካሄዱ እግዚአብሔርን ደስ ያሰኘ እንደሆነ እና ምንድነው መሰላችሁ በዚህ ውስጥ እኔ የተረዳሁትና የተማርኩት ነገር እግዚአብሔር በወቅቱ ለልቤ የነገረኝ ነገር ምንድነው? የኔ አካሄድ ሊያስደስት የሚገባው እግዚአብሔርን ነው። እኔ ከእግዚአብሔር ጋር ያለኝ አካሄድ፣ እኔ ከእግዚአብሔር ጋር ያለኝ ሪሌሽንሽፕ፣ ይሄ የግል የሆነ ግንኙነት ማለት ነው። እኔ እግዚአብሔርን ሳፈቅረው፣ እኔ እግዚአብሔርን ስወደው፣ እግዚአብሔር ምን ይወዳል፣ ምን ይጠላል፣ እግዚአብሔርን ለማስደሰት ምን ላድርግ፣ እግዚአብሔርን ደስ ለማሰኘት እንዴት ልኑር የሚለው ፍለጋ ውስጥ ስንገባ ማለት ነው። እግዚአብሔርን ደስ ማሰኘት ካልቻልን ለእግዚአብሔር ለመኖር ጥረትንና ፍላጎትን ማለት ነው ያ ነገር በውስጣችን ከሌለ ባሎቻችንን ለማስደሰት ትዳራችንን ጥሩ አድርገን ለመምራት ለልጆቻችን ለባላችን መልካም ሴት ለመሆን በጣም ነው የሚከብደው። የሚቀድመው ማን ነው? እግዚአብሔር ነው እና ይሄንን ጥበብ ይሄንን ማስተዋል ወደ ልቤ ማለት ነው እግዚአብሔር ይሄንን ካስተማረኝ በኋላ ልነግራችሁ አልችልም። ትዳሬ በሚገርም ሁኔታ ነው የተቀየረው። በሚገርም በትዳሬ፣ በህይወቴ፣ በጤናዬ፣ በልጆቼ በቃ